አዲስ እንግዲህ ይዤላችሁ እመጣለሁ እና በዚህ እናወራበት ፕሮግራማችን ላይ ያወራል ብዙ አዳዲስ መረጃዎች እንደምትማሩና እንደምታገኙበት ተስፋ በማድረግ እንግዲህ ራሷን እንድታስተዋውቅና የመጣችበትን የምሰራበትን ቢሮ የምሰራበትን ኃላፊነት ካስተዋወቀችን በኋላ እንዴት ከሜንታል ሄልዝ ጋር ያለውን ግንኙነትና በምን ፖዚሽኖች ላይ እሷ የአእምሮ ጤና ላይ የሚሰሩትን ሰዎች እንደምታገዝ እንወያይበታለን። ኮሚሽነር ራስሽን አስተዋውቂና ስራሽን እናም ደግሞ ያንቺ ያለሽበትን ቢሮ ምን እንደሚሰራ ምን ላይ እንደምታተኩሩ ያለውን ተቀባይነት ዓለም አቀፍ ደረጃ ላይ የመሳሰሉትን ነገሮች አውሪንና ከዛ መልሰን ደግሞ ስለ አእምሮ ጤና ያንቺ ቢሮና እንዴት እንደሚገናኝ እናወራበታለን። እሺ በጣም አመሰግናለሁ ዮዲት። ርግበ ገብረሐዋርያ እባላለሁ። በኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶች ህፃናት አካል ጉዳተኞችና አረጋውያን መብቶች ኮሚሽነር ነኝ። እንግዲህ የኢትዮጵያ ሰብአዊ መብቶች ኮሚሽን ብሔራዊ የሰብአዊ መብቶች ተቋም ነው። ይህ ተቋም በሰብአዊ መብቶች መከበር መጠበቅና መስፋፋት ላይ የሚሰራ ነፃና ገለልተኛ የመንግስት ተቋም ነው። ተጠሪነቱ ለህዝብ ተወካዮች ምክር ቤት ነው። በተለያዩ የሰብአዊ መብቶች ዘርፎች ላይ እንሰራለን። ከነዚህ ውስጥ እንግዲህ እኔ በኃላፊነት ያለሁባቸው የሴቶችና የህፃናት መብቶችን የሚመለከት የስራ ክፍል እንደዚሁም የአካል ጉዳተኞችና አረጋውያን መብቶችን የሚመለከት የስራ ክፍል አለን። በተጨማሪ ደግሞ ሌሎች የስራ ክፍሎች ወይም ዘርፎች አሉ። ስደተኞች፣ ፍልሰተኞችና ሀገር ውስጥ ተፈናቃዮችን የሚመለከት የስራ ክፍል አለን። የሲቪልና የፖለቲካ መብቶችን የሚመለከት እንደዚሁም የኢኮኖሚያዊና ማህበራዊ መብቶችን የሚመለከቱ ቴማቲክ የምንላቸው የሰብአዊ መብት ዘርፎች ላይ እንሰራለን ማለት ነው። በእነዚህ የስራ ክፍሎች ውስጥ እንግዲህ የምንሰራቸው ተከታታይነት ያላቸው የክትትልና ምርመራዎች የሰብአዊ መብቶች ክትትል ስንል አገልግሎት ሰጪ ተቋማት ባለግዴታዎች የሚሰጧቸው አገልግሎቶች ወይንም የሚሰሯቸው ስራዎች የሰብአዊ መብት አያያዝ ምን ይመስላል የሚለውን ሞኒተሪንግ ወይንም ክትትል መስራት፣ ኮምፕላያንሳቸው ምን ይመስላል ለሰብአዊ መብቶች የሚለውን በተለያየ ዘርፍ አሁን ባልኩሽ ዘርፍ ለምሳሌ አካል ጉዳተኞችን በተመለከተ በዩኒቨርሲቲዎች የሰራናቸው አሉ። የፍትህ ተደራሽነት ላይ ፍርድ ቤቶችና የአቃቢያን ህግ ቢሮዎች ምን ያህል አካል ጉዳተኞች ለአረጋውያን ተደራሽ ናቸው የሚለውን ሰርተናል። በተለያዩ ዘርፎች እንደዚህ አይነት ስራዎችን እንሰራለን ማለት ነው። ምርመራ ደግሞ ስንል አቤቱታዎችን እንቀበላለን። የሰብአዊ መብት ጥሰቶች አቤቱታዎችን ተቀብለን መርምረን መፍትሄ እንዲሰጣቸው እናደርጋለን። ከዛ ደግሞ በራሳችን አነሳሽነት ምርመራዎችን እንሰራለን። በተለይም ስልታዊ ምርመራ የምንለው አንዳንድ ሲስተሚክ የሆኑ ሂውመን ራይትስ ቫዮሌሽኖችን ለመለየት እና የህግም ሆነ የአሰራር ለውጥ እንዲመጣ ለማድረግ የምንሰራቸው ምርመራዎች አሉ ማለት ነው። ከዚህ በተጨማሪ በዓለም አቀፍና አህጉራዊ የሰብአዊ መብቶች ተቋማት ወይንም ሂውመን ራይትስ ሜካኒዝምስ የምንላቸው አሉ። በተባበሩት መንግስታትና እንደዚሁም በአፍሪካ ደረጃ በአፍሪካ ኮሚሽን የምንለው አለ እና በእነዚህ ደግሞ የተለያዩ ሜካኒዝሞች የኢትዮጵያ የሰብአዊ መብቶች ሁኔታ በአካል ጉዳተኞች ላይ ምን ይመስላል፣ በሴቶች ላይ በህፃናት ላይ ምን ይመስላል የሚለውን ሪፖርት ማድረግ ማሳወቅ፣ ኢትዮጵያ ውስጥ ያለውን የሰብአዊ መብቶች ሁኔታ ሪፖርት ማድረግ አንዱ የምንሰራቸው ስራዎች ናቸው። እንደ ብሔራዊ የሰብአዊ መብቶች ተቋም በተለያዩ ሀገሮች ብሔራዊ የሰብአዊ መብቶች ተቋማት አሉ እንደኛ አይነት። ያንን ደግሞ የሚመራ ወይም ጋይድ የሚያደርግ በተባበሩት መንግስታት ስር ግሎባል አሊያንስ ኦፍ ናሽናል ሂውመን ራይትስ ኢንስቲትዩሽንስ የሚባል ኢንስቲትዩሽን አለ ወይም ተቋም አለ። ያ ተቋም ደረጃዎችን ይሰጣል። ብሔራዊ የሰብአዊ መብቶች ተቋማት በነፃና በገለልተኝነት ምን ያህል የሰብአዊ መብቶችን ማስጠበቅና የማስከበር የማስፋፋት ስራ እየሰሩ ነው የሚለውን ፓሪስ ፕሪንሲፕልስ ይባላል የምንመራበት ፕሪንሲፕል የያዘ ዶክመንት ነው። በዛ መሰረት ምን ያህል ስራቸውን እየሰሩ ነው ብሎ ገምግሞ አክሬዲቴሽን ይሰጣል ወይም እውቅና ይሰጣል እና በዛ መሰረት ኤስታተስ እውቅና ተሰጥቶናል። ኤስታተስ ማለት የመጀመሪያ ደረጃ
እውቅና ማለት ነው። ስራችንን በትክክል በነፃነት በገለልተኝነት እየሰራን እንደሆነ የሚያሳይና ያ ደግሞ መንገድ ይከፍትልናል ከተለያዩ አህጉራዊና ዓለም አቀፋዊ ተቋማት ጋር አብረን ለመስራትና የኢትዮጵያ የሰብአዊ መብቶች ሁኔታን ለማሳወቅ ሪፖርት ለማድረግ መንግስት ግዴታውን እንዲወጣ ተጽዕኖ ለማድረግ እንሰራቸው ስራዎች ያግዛል ማለት ነው። ከዚህ በተጨማሪ ከዋናው ጽሕፈት ቤት በተጨማሪ 8 የከተማ ጽሕፈት ቤቶች አሉን። የተለያዩ ስራዎችን በእነዛ ጽሕፈት ቤቶች እንሰራለን። ይህን ይመስላል እንግዲህ የሰብአዊ መብቶች የትምህርት ደግሞ የስራ ክፍል ራሱን ችሏለን። ያ ደግሞ የሰብአዊ መብቶችን ማስፋፋት በስልጠና በተለያዩ መንገዶች በማስተማር የምንሰራበት ነው የሚሆነው ማለት ነው። ስለዚህ ሰብአዊ መብቶችን ማስተማር ተጥሰው ሲገኙ ደግሞ ትክክለኛው እርምጃ መፍትሄ እንዲወሰድ ማድረግ ነው ዋነኛው ስራችን። በጣም ብዙ ጥልቅ የሆነ ስራ ነው የሰራችሁ ያላችሁት በዚህ ቢሮ ውስጥና በጣም ትልቅ አክብሮቴን ልገልጽ እወዳለሁ። ከዛ ጋር በተያያዘ አሁን ብዙ ሰዎች አይ ቲንክ ጭንቅላት ውስጥ የሚሆነው ነገር እንዴት ነው ሰብአዊ መብቶችና የአእምሮ ጤና የሚገናኘው የሚል ብዙ ጥያቄ ይገናኛልና ሁለታችን አንድ ላይ እንድንሰራ ወይም እንዲያገናኘን የሚያደርገው CRPD የምንለው ወይም ኮንቬንሽንስ ኦፍ ራይትስ ኦፍ ፐርሰንስ ዊዝ ዲስኤቢሊቲ በአማርኛው ለማቅረብ ስንሞክል ደግሞ ለአካል ጉዳተኞች የተሰጠ መብታቸውን የሚጠይቁበት ኮንቬንሽን ላይ ነው የምናወራና እስኪ ስለሱ ትንሽ ነገር ንገሪኝ። CRPD ምንድን ነው? እዛ ውስጥ ደግሞ ምን ነገሮችን ያካትታል ከሚለው ነገር እንጀምርና አብረን እንቀጥላለን። እሺ፣ አመሰግናለሁ። በድጋሚ እንግዲህ ሰብአዊ መብቶችን ስንሰራ ለሁሉም ሰዎች ነው፣ ዜጎችም ሳይሆን ሰዎች ነው። ምክንያቱም እኛ ሬፊጂስ ላይ እንሰራለን። በቃ ኢትዮጵያ ውስጥ ያሉ ሰዎች በሙሉ ሰብአዊ መብት ላይ ነው የምንሰራው። ከሪሶርስ አንጻር ካለን አቅም ሀብት አንጻር አንዳንድ ነገሮችን ፕራዮሪታይዝ እናደርጋለን፣ አንዳንዶቹ ዲፕራዮሪታይዝ እናደርጋለን። ምክንያቱም ያለን ሪሶርስ ሁሉንም የሰብአዊ መብቶች ችግሮች ለመንካት ለመፍታት አቅሙ በቂ ስላልሆነ ማለት ነው። ስለዚህ በዛ ምክንያት ነው እንጂ ሰብአዊ መብቶች ማለት ሰው ስለሆነ ብቻ የሚጎናጸፋቸው ናቸው እና ሁሉንም ይመለከታሉ ማለት ነው። ከዛ ደግሞ ለምሳሌ ዋና ዋናዎቹ የምንላቸው ዩኒቨርሳል ዲክላሬሽን ኦን ሂውማን ራይትስ የሚባለው ዋናው የመጀመሪያው መግለጫ የሰብአዊ መብቶች መግለጫ የምንለው የመጀመሪያው የሰብአዊ መብቶች ዶኪመንት ነው። ከሱ ጀምሮ የሲቪል እና ፖለቲካ መብቶች ስምምነት አለ ወይም ቃል ኪዳን አለ። የኢኮኖሚያዊ ማህበራዊ እና ባህላዊ መብቶች ቃል ኪዳኖች አሉ። እነዚህ ሁሉ ኮንቬንሽኖች፣ ስምምነቶች፣ ቃል ኪዳኖች ሁሉንም ሰዎች ይመለከታሉ። ሌሎችም ብዙ አይነት ሁሉንም ሰዎች የሚመለከቱ ኢትዮጵያም የፈረመቻቸው ስምምነቶች፣ ቃል ኪዳኖች አሉ። የሰብአዊ መብቶች ስምምነቶች፣ ቃል ኪዳኖች። ከዛ ደግሞ የበለጠ ፕሮቴክሽን የሚያስፈልጋቸው ለመብት ጥሰት ተጋላጭ የሆኑ ደግሞ የህብረተሰብ ክፍሎች አሉ። ለምሳሌ ሴቶችን ብንመለከት ሴቶችን ብቻ የሚመለከት ስምምነት አለ። ሴቶችን ከአድሎ ለመጠበቅ የወጣ ስምምነት አለ። ህፃናትን ብንመለከት የህፃናት መብቶች ኮንቬንሽን አለ። አካል ጉዳተኞችን ስንመለከት ደግሞ ዓለም አቀፍ የአካል ጉዳተኞች መብቶች ስምምነት አለ። እንደዚህ ያለ ለመብት ጥሰት ተጋላጭ የሆኑ የህብረተሰብ ክፍሎችን ደግሞ ተጨማሪ ፕሮቴክሽን የሚሰጥ ከሚደርስባቸው አድሎ የመብት ጥሰት ለመጠበቅ ደግሞ የመጡ ስምምነቶች አሉ ማለት ነው። ስለዚህ አንዱ የምንጠቅሰው የአካል ጉዳተኞች ዓለም አቀፍ ስምምነት የምንለው በተባበሩት መንግስታት የወጣው ስምምነት ነው። ያ ስምምነት ብዙ ሀገራት ኢትዮጵያን ጨምሮ ፈርመው ያጸደቁት ነው። ኢትዮጵያ ደግሞ እንደዚህ አይነት ስምምነቶችን ስታጸድቅ በህገ መንግስቱ መሰረት የሀገሪቱ ህግ አንድ አካል ነው የሚሆነው። ስለዚህ እንደ አንድ የሀገሪቱ ህግ አካል ሆኖ ነው የሚቆጠረው ማለት ነው። ያ ማለት ያንን ስምምነት ደግሞ ለማስፈጸም ሌሎች ህጎች መውጣት መውረድ አለባቸው። ግን ስምምነቱ በራሱ የሀገራችን አካል ሆኖ ነው የሚያገለግለው ማለት ነው። ያ ስምምነት ምንድን ነው ስንል ወይንም ማንን ፕሮቴክት ለማድረግ ነው የወጣው ስንል አካል ጉዳተኞችን ነው። አካል ጉዳተኞች ማን ናቸው የሚለው ጥያቄ ደግሞ ቀጥሎ ይመጣል ማለት ነው። አካል ጉዳተኞች እንግዲህ ኮንቬንሽኑ ስለሆነ የምንጠቀሙ እንደ ዶክመንትም ይሄ ሂውመን ራይትስ አፕሮችን ይዞልን የመጣው ኮንቬንሽኑ ነው። ምክንያቱም
አካል ጉዳተኞች ቻሪቲ ሞዴል የሚባል አለ፣ በችሮታ አይን የሚታዩበት። ሜዲካል ሞዴል የምንለው ደግሞ በሕክምና አይን የሚታዩበት ህመምና የሚታከም እንደሆነ ብቻ እና ቀጥሎ የመጣው ትክክለኛው መሆን ያለበት አስተሳሰብ ብሎ ኮንቬንሽኑን ይዞት የመጣው ሶሻል ሞዴል የምንለው። ሶሻል ሞዴል ደግሞ ዲሴቢሊቲን እና ኢምፔርመንትን ለያይቶ የሚያሳየን ነው። በአማርኛ ሁለቱም አካል ጉዳት ስለሆነ እንግሊዝኛውን መጠቀም ግድ ይለኛል። ኢምፔርመንት እና ዲሴቢሊቲን ይለያያል። ኢምፔርመንት ማለት ሰውየው ላይ ያለው ኢንዲቪጁዋሊ ሰውየው ላይ ያለው ነገር የፋንክሽን ጥያቄ ነው ማለት ነው። ለምሳሌ እጄ ቲፒካል በሆነው ኮንቬንሽናል በሆነው መንገድ የማይሰራ ቢሆንና እጄ ላይ ጉዳት ቢኖር ኢምፔርመንት አለኝ ነው የሚለው። የእጅ ኢምፔርመንት አለኝ። ለምሳሌ እኔ ክራች እጠቀማለሁ፣ የእግር ድጋፍ እጠቀማለሁ፣ ፊዚካል ኢምፔርመንት አለኝ ማለት ነው። ያ ኢምፔርመንት ከኢንቫይሮንመንት ጋር ሶሳይታል ቤሪየርስ የምንላቸው እንቅፋቶች ጋር ሲገናኝ ነው ዲሴቢሊቲ የሚሆነው ነው የሚለው ኮንቬንሽኑ። ስለዚህ እኔ አሁን ለምሳሌ እዚህ ክፍል ውስጥ ኢምፔርመንት አለኝ እንጂ ዲሴብልድ አይደለሁም። ምክንያቱም ኢንቫይሮንመንቱ ዲሴብል የሚያደርግ ስላልሆነ የኔ ኢምፔርመንት ከኢንቫይሮንመንቱ ጋር ኢንተራክት ሲያደርግ ነው ዲሴቢሊቲ የሚፈጥረው። ከዚህ ክፍል ውስጥ ወይም ከዚህ ህንፃ ውስጥ ደግሞ ስወጣ ሊፍት ማይኖር ደረጃው ባያስገባኝ ሌሎች ፊዚካል ቤሪየርስ የምንላቸው ሲኖሩ ዲሴብልድ ሆናለሁ ማለት ነው። ፊዚካል ብቻ አይደለም ቤሪየር፣ አቲቲዩድናል ቤሪየርም አለ፣ የግንዛቤ ያስተሳሰብ ማለት ነው። እና ለምሳሌ ሰዎች እኔን የሚያዩበት መንገድ በቻሪቲ ሞዴል ቅድም እንዳልኩት በሕክምና ሞዴል ሲሆን ያ አቲቲዩድናል ቤሪየር የምንለው ጋር ከአእምሮ እድገት ጋር የተገናኙ ደግሞ ከሜንታል ሄልዝ ጋር እንዳልሽው የተገናኙ ጉዳቶች አሉ ማለት ነው። ስለዚህ የሜንታል ሄልት ኢሹ ኦፍኮርስ የሄልት ኢሹ ነው፣ ግን ደግሞ ሶሻል ኢሹ ነው። በሜንታል ሄልት የአእምሮ ህመም ነው አይደለም የሚባለው። የአእምሮ ህመም ያለባቸው ሰዎች ህክምና ይደረግላቸዋል፣ ግን ደግሞ የአእምሮ ህመማቸው ሎንግ ተርም ሆኖ ከነሱ ጋር የሚቆይና የተለያዩ አኮሞዴሽኖችን እየተጠቀሙ የተለያዩ መድኃኒቶችን እየወሰዱ ሊሆን ይችላል። በተለያየ መልኩ ራሳቸውን ትሪት እያደረጉ ግን ከነሱ ጋር አብረዋቸው የሚኖሩ አሉ። ስለዚህ ያ አብረዋቸው ሎንግ ተርም እስከሆነ ድረስ ሜንታል እስከሆነ ድረስ ዲሴቢሊቲ ነው ማለት ነው። አካል ጉዳት የሚለውን መጠቀም በዚህ ኬስ አካል ነው አእምሮ አካል ነው አይደለም የሚለው ሜንታል እንትን አካል ነው የሚለው ገና ያልተፈታ ስለሆነ ዲሴቢሊቲ የሚለውን የምጠቀመው ለዛ ነው። ስለዚህ ሜንታሊ ዲስኤብልድ ናቸው ማለት ነው እነዚህ ሰዎች። የአእምሮ ህመማቸው ሶሳይቲው ካስቀመጠው እንቅፋቶች ቤሪየሮች ጋር ሲገናኝ ዲስኤብልድ ይሆናሉ ማለት ነው። ይሄ ማለት በስራ ቦታ በህክምና ቦታም ሊሆን ይችላል። በትምህርት ቦታዎች እነዚህ ሰዎች እንደማንኛውም ሰው የቀን ተቀን እንቅስቃሴ ሲያደርጉ ብዙ እንቅፋቶች ያጋጥሟቸዋል ማለት ነው። ከነዛ እንቅፋቶች ጋር ሲገናኙ ዲስኤብልድ ይሆናሉ ማለት ነው። ስለዚህ they are persons with disabilities and that's why በዛ ውስጥ ይወድቃሉ የምንለው። እንደ ሀገር ይሄንን ነገር ተቀብለነዋል አውቀነዋል ወይ? በጣም ገና ነው። ግንዛቤውም የለም። ግንዛቤው በመንግስትም የለም፣ በማህበረሰብም የለም፣ በሲቪል ሶሳይቲ ወይም ሲቪክ ስፔሱ ላይም የለም። አካል ጉዳተኞች በተለያየ መልኩ ተደራጅተው ስለ መብታቸው እየተንቀሳቀሱ ነው። ግን ደግሞ በዛ ውስጥ ይሄ ሳይኮሶሻል ዲሴቢሊቲ የምንለው ከሜንታል ሄልዝ ጋር የተያያዘው ዲሴቢሊቲ የለም። በአማርኛው እንግዲህ እኛ የማህበረሰብ ልቦና ጉዳት ነው የምንለው፣ ግን ደግሞ ኦፊሻል የሆነ ሁሉም የተስማማበት ትርጉም ላይሆን ይችላል። ግን ሳይኮሶሻል ዲሴቢሊቲ የሚለውን የማህበረሰብ ልቦና ጉዳት እንለዋለን። እና ይሄ ማለት ከሜንታል ሄልት ከተለያዩ ሳይኮሎጂካል ዲስኦርደርስ ሊሆን ይችላል። አይ ዶንት ኖ ኢፍ ዳት ዲስኦርደር የሚለው ትክክለኛ ቃል እንደሆነ እርግጠኛ አይደለሁም። ከዛ ጋር የተያያዙ ህመሞች የሚያመጡት ጉዳት ዲሴቢሊቲ ነው ማለት ነው። ስለዚህ በዛ ልክ የሜንታል ሄልት ኢሹ የዲሴቢሊቲ ኢሹ ይሆናል ማለት ነው። እና ቀደም እንዳልኩት የአካል ጉዳተኞች የሚያደርጓቸው የተለያዩ የመብት እንቅስቃሴዎች የሳይኮሶሻል ዲሴቢሊቲ ወይም የማህበረሰብ ልቦና ጉዳት
የተካተተ አይደለም ካለው የግንዛቤ እጥረት የተነሳና ይህንን ግንዛቤ መፍጠር ከአእምሮ ጤና ጋር ተያይዞ የሚመጡ ዲሴቢሊቲ ያለባቸውን ሰዎች ፕሮቴክት ማድረግ ያስፈልጋል። ምክንያቱም ኮንቬንሽኑ ለእነሱም ነው። ስለዚህ እነሱን ፕሮቴክት እንዲያደርግ እኛ ሀገር ግንዛቤ በመፍጠር እና የተለያዩ የህግ ማዕቀፎች ውስጥ ይሄ ነገር እንዲካተት በማድረግ ብዙ ስራ ይጠብቀናል ማለት ነው እና ይሄ ነው እንግዲህ